ዛሬ ትልቅ ሰፕራይዝ አለ ብዬ ነው የማስበው። ብዙ ሰው ሰፕራይዝ አለ ያሉ ነው ጋይዝ። ዞር ዞር ሲል ሰፕራይዝ አለ ለሄርሜላ አብርሽ ያዘጋጀ ትልቅ ሰፕራይዝ አለ የተባለ ነው ጋይዝ። እውነት ይሁን ውሸት እናያለን። ሲቀጥል ደግሞ እንግዲህ ዛሬ ማለት ነው ጠዋትን ቪዲዮ ሰርቼ ነበረ። ትላንትናም እንደ ማንኛው ሰው የተሰማኝን አስተያየት ሰጥቻለሁኝ። ሲቀጥል ደግሞ እኔ አልሳደብን ታውቃላችሁ፣ ብልግና ነው ብያለሁ። ኦፍኮርስ ብልግና ነው። አሁንም ሲቀጥል ደግሞ ማለት ነው ሩታ የሚደግፉ እስካሁንም ማለት የምትወዷትም ግን ስህተት እንደሆነ የነገረቿት ቴንኪው ለማለት እፈልጋለሁ። ሲቀጥል ደግሞ አሁንም ሩታ ትክክል ናት የምትሉት ማለት ነው ልንገራችሁ፣ እውነት ከልብ እኔ ስለምወዳት ነው ስለማከብራትም ነው። ሲቀጥል ደግሞ ወረደችብኝ፣ በጣም ዘገጠች። አንዳንዴ ልንገራችሁ ሀለ እውቀት እውቅና ባዶ ነው። ባይዘዌ ተመልካችን ብታስብ ኖሮ ገባችሁ አይደለ? ኦዲየንስን ብታከብር ኖሮ ኦዲየንስ ታውቃለች ሩታ ምን ያህል ለነሱ ቦታ እንዳላቸው ምን ያህል እንደለፉ። አንዳንድ አላችሁ ደግሞ የራሳችሁን ትዳር ይበተናችሁ አላችሁ፣ ትልቅ ሴቶች ማለት ነው። እናንተ ናችሁ በነገራችን ላይ ሩታን ትክክል ናት የምትሉ ማለት ነው። ለምን በነሱ በተራ ሰው ለማታውቁ በሚዲያ ትላንትና ላወቃችሁ ትዳርሽ የበተንሽ አንዳንድሽ ልንገርሽ እንግዲህ ቲክቶክ ላይ ያለሽው ማለት ነው። መተሽ ስለምታይ ስለማቀሽ ነው ትዳርሽ ያጣሽ፣ ብርሽ ያጣሽ፣ ከሁሉም ዜሮ የሆናችሁ ማለት ነው። በሰው ለሰው ብላችሁ ማለት ነውና ወደ ራሳችሁ ተመለሱ። ስታጠፋ አጥፍታለች፣ በቃ ስህተት እንደሆነ ንገሯት። ይሄ ነው እውነታ። ከዛ በዘለለ ግን ማንም ጥላቻ ኔቨር ኤቨር የለኝም። ጥላቻ ቢኖርኝ በቀደም ታዲያ ደስ ብሎኛል ብዬ ቪዲዮ ሰራለሁ እንዴ? ሂዱና ግቡና ህዩት ቪዲዮ ማለት ነው። ባለጌ ላልሹ ማለት ነው። እኔ አልሰድብሽም እኔ ውድ ማለት ነው። ምን እንዳለ ታውቃለሽ? አፍ ስከፈት ጭንቅላት ይታያል ላል ያገሬ ሰው። ይሄ ነው እውነታ። አው ለተሳደብሽው ጠዋት ማለት ነው ምን አገባሽ ላልሽ ደግሞ አንቺስ ምን አገባሽ? ምን ቤት ነሽ? የታባሽ ታቀሻለች ሩታ፣ የታባሽ ታቃታለሽ? በሚዲያ በቪዲዮ። ይሄ ነው እውነታ። አባት አታሰድም። ማርያም ተው እግዚአብሔርን እኔ አልሳደብም። ተውን፣ አታሳስቱኝ። ማርያምን ጨዋ ነኝ በነገራችን ላይ ባለጌ አይደለሁኝም። ባለጌ አታርጉኝ። እና መልላችሁ ፈልጌ ነው እኔ የተናገርኩት የተሰማኝ ነው። አይጸጸተኝም። ባይዘዌ ስላልተሳደብኳት ማለት ነው። ሩታ ትክክል አልሰራችም። ኦፍኮርስ ትክክል አልሰራችም። ትክክል ያልሰራችው ልጁ ላይ ድራማ መስራት፣ ተመልካች ላይ ድራማ መስራት ምን አመጡ? ጀግና ስትሏት እኮ ነው ባይዘዌ እንደዚህ የተንበለጠጠችብን ማለት ነው። ጀግንነት ይሄ አይደለም ውዴ። ጀግና እውነት ጀግና ብትሆን ትዳራን ተአክብራ ትቀመጥ ነበር። በዛ ሰዓት ጀግና ሩታ ይላት ነበር። እኔ ራሱ ሰሞኑ እኮ ያልኳቸው አይደለ? ጀግና የራስሽን ያረክሽ ነው፣ ወደ ራስሽ ተመልሰሻል። አዎ ትዳርሽ ነው የሚበልጡ፣ ትዳርሽን መሰብሰብ አለብሽ። ሴት ልጅ ብል ናት ስላችኋል ነበር ጋይስ። መስክሩ ካዳመጣችሁ ማለት ነው። አሁን ደግሞ ወረደችብኝ። ስትወርድ ደግሞ በቃ አስተያየት ነው ሰጠሁት። አልተሳደብኩም፣ አልሳደብም። ሴት ናት፣ ገባችሁ? ሴት ናት። ግን ሴት ስለሆነች ብቻ ብትከበር አሪፍ ነው። ተቀጥል ደግሞ አብርሽ ብዙ በድሏል የምትሉ ማለት ነው። በተለይ አብርሽ ብዙ በድሏል ለምትሉ ልንገራችሁ፣ ምንድን ነው ይበደላት? ከሴት ጋር ስለመጣ አንዲ ከአልጋ ላይ እኮ አልተኛም፣ አብሮ አልተኙም፣ አብሮ ሰሩ እንጂ። ስቀጥል ውርጉሶናድ እንደ ወንዶችን ተከትላ ስትመጣ የነበረ ሩታ ለምን ጋይስ ወደ ኋላ እንመለስ። ውርጉስ ከዱባይ ከተመለሰች በኋላ ከስንት ወንዶች ጋር ስትሰራ ነበረ ሩታ። ተውት። እውነት እንዳላመጣ ከዚህ በፊትም አናዳችሁኝ። ያንዳንዱ ፎቶ አምጥቼላችሁ ነበር ታውቃላችሁ። ከሷ ጋር የሰሩት ማለት ነው። እንደዛ ስትሳሳም የሰራችኋል አይደለ? ስለዚህ አሁን እኛ የምንፈልገው ስህተት እንደሆነ ነው፣ እንድትመለስ ደስ የሚል ቪዲዮ እንዲሰሩልን ነው። ከዛ በዘለለ መለያየት በእነሱ አልተጀመረም። ብርቅ ነው እንዴ? አብርሽ ወጣት ልጅ ነው፣ በጣም መስራት የሚፈልግ ልጅ ነው። ለዛም የጉራጌ ልጅ ነው። ባይዘው የጉራጌ ደግሞ ተስፋ አይቆርጥም፣ በስራ ጎበስ ነው፣ ታታሪ ነው። ገባችሁ? እኔ አብርሽም ምንም አይደለም፣ ግን ያደረገችው ትክክል አይደለም። ለኔ ሩታም አብርሽም ለኔ አንድ ናችሁ። ጭንቅላት ካላችሁ እኔ ሁለቱም ለኔ አንድ ናቸው ማለት ነውና ልጆቹ ከጥፋት ሲያጠፉ ከጥፋት እንዲመለሱ መርዳት ነው ጋይስ፣ ከቻላችሁ ማለት ነው። ከዛ በዘለለ ግን ዝም ብላችሁ አትሳደቡ። ነፂ ልትሳደቡ ታውት
እኔ ከተሳደባችሁ ጥግ ድረስ ቪዲዮን አምጥቼ ነው ያንዳንዱ ከ2 ዓመት በፊት የነበረውን ያንዳንዱ ቪዲዮ መጥቼ ነው ሪያክት ማደርግባት። ይሄን ወቁ። ሩታን አልጠላትም፣ እንዲጠላት አታርጉ። ብዙ ነገር አድርጋቸዋል ከዚህ በፊት ብዙ ነገር አድርጋቸዋል እና ይሄ ነው እውነታ ማለት ነው። የእሷን ትዳር የምትፈልጉ ወይ ትዳርም ይቅር ግን ሰብስክራይብ እስካደረግ ድረስ አክብራ ኦዲየንሱን አክብራ ኦዲየንስ የሚመጥ ነው ቪዲዮ መስራት አለባት። ግዴታው ነው ባይዘው ወዳ ሳይሆን ግዴታ። ገባችሁ አይደለ? ሲቀጥል ደግሞ አብርሽ ላይ ጌም ተጫውታለች አሪፍ ነው ላላችሁ ምንም አልተጫወተችም። ደስ የሚለው ልንገራችሁ እንደውም ልንገርሽ ኪስ ሙሉ አድርጋ ነው ቪዲዮ ስትሰራ ነበር። እንደ ቪዲዮ እኮ 4 ነው 5 እኮ በሱ የተለቀቀው። ይሄ ማለት ደግሞ አብርሽ 400K 3 ቪው ነበረ። ይሄ ማለት ደግሞ ጋይስ አብርሽ ገቢ እንደውም ሰብስባለች ማለት ነው። በራሷ ራሱ ብዙ አለቀቀችም የምታስታውሱ ከሆነ ማለት ነው። እንደውም እኔ ማን ብያቸው ነበር እንዴ ሩታ ለምንድን ነው በሱ ብቻ የምትለቁ በራሷ ብትለቀል አልኳቸውም ጋይስ። ክፋት የለብኝም ይሄን አለውና ጥፋቷን እንድታርም አድርጓት። የምትወዱ ከሆነ ግን አታስመስሉ። እኔ ደግሞ ማስመሰል አልችልም ጋይስ። የተሰራውን ነው አልጨመርኩም አልቀነስኩም፣ በሱ ነው የሰራሁት። ገባችሁ አይደለ? እና እንደውም ማለት ነው አሳልፋ ነው ለሄርሜላ ሰጠችው። እውነት ሄርሜላ ይሄ ልጅ የምትወደው ከሆነ አሳልፋ ነው ሰጠችው። ይሄን እውነታ ነው። እንደውም ተሸነፈች። እንደዛ ብትቀጥል እውነታን ትዳርን ብትመልስ ኖሮ አሪፍ ነበረ። እንደውም እኮ ቢታቅ ኖሮ ለሷ ያለ ቦታ ነበረ አብርሽ ሲያሳይ ነበረ። ለሷ ያለ ክብር፣ ለሷ ያለ ፍቅር ሲያሳያት ነበር ቢታቅ ኖሮ። እሷ ግን ክፉ ናት፣ ጌታን ክፉ ናት። የልጅ አባት እኮ ነገ ምንድነው አብርሽን ምንድነው ለአባት ለልጅክ የምታስተምረው ስትለ ነበር። እሷስ ምን አስተማረች? በሚዲያ የልጇ አባት አዋረደችው። ይሄን እውነታ ይሄ ነው ልላችሁ የምፈልገው ጋይስ። እና ውዶቼ ይሄ ነው። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁኝ፣ አከብራችኋለሁኝ። ጥላቻ የለብኝም ለማለት ፈልጌ ነው። በሰሩ ቪዲዮ ትክክል አይደለም ጥሩ ስትሰራ ጥሩ ሰርታለች ብዬ ደግፋታለሁ። ወደፊትም ይቀጥላል ማለት ነው። እሺ ወዳችኋለሁ። ላይክ